ሰኔ 12 6 ምክንያቶች አሉት። የመጀመሪያው ሊቀ መላእክት ቅዱስ ሚካኤል በመላእክት ሁሉ ላይ አለቃ ሆኖ የተሾመበት ዕለት ነው። አስተውሉ፣ የተሾመበት ዕለት ነው። ሁለተኛው ደግሞ ግብጽ ውስጥ ቅዳሴ ቤቱ የተከበረበት ዕለት ነው፣ ወይም ደግሞ ቤተክርስቲያኑ ታንጾ የከበረበት ዕለት ነው። ሶስተኛው ምክንያት ደግሞ ቅድስት አፎሚያን ሊቀ መላእክት ቅዱስ ሚካኤል የረዳበት ዕለት ነው። ቅዱስ ባህራንን እንደዚሁ የጎበኘበት ዕለት ነው። አምስተኛው ደግሞ ቅዱስ ላሊበላን ወደ ሰማይ ማሳረጉን የምንማርበት ነው፣ ወይም ደግሞ ያሳረገበት ዕለት ነው በዚህ ቀን ማለት ነው። ስድስተኛው ምክንያት ደግሞ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነው ይህ ዕለት ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ በእነዚህ 6 ምክንያቶች ዛሬ ሰኔ 12 ቀን ላይ የገናናው መልአክ የሊቀ መላእክት የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን ማለት ነው። አስተውሉ።